በ1980ዎች ውስጥ ሆኪንስ የምትባል ራቅ ያለ ኢንዲያና ከተማ ውስጥ የሚገኝ አንድ የምርምር ተቋም ውስጥ አንድ ሳይንቲስት ከምድር ውጭ የሆነ ድምጽ በሚያሰማ ጭራቅ ከካሜራ ውጪ ጥቃት ይደርስበታል። በሌላ የሆኪንስ ክፍል ደግሞ ማይክ፣ ሉካስ፣ ደስቲን እና ዊል የተባሉ አራት ልጆች ድራገን ኤንድ ድራጎንስ የተባለውን የቦርድ ጌም የተጫወቱ ነው። መጫወት የጀመሩት ጨዋታ በማይክ እናት የጓደኞች ሜጃ ሰዓት ደርሷል በማለቷ ይቋረጣል። ዊል በዳይሱ ላይ 7 ቁጥር አውጥቶ እንደነበረና ጭራቁ እንደገደለው አላየም ነበር። ሲወጡ ግን ዊል እውነታውን ያምናል። ወደ ቤት በብስክሌት እየተጓዘ ሳለ ስሌንደርማን አይነት ረጅም ጥላይና ከመንገድ ይወጣል። ከዚያም በተቻለው ፍጥነት ወደ ቤቱ ይሮጣል። እሱን የሚረዳው ማንም ሰው ቤት ውስጥ የለም። ስለዚህ ወደ ዕቃ ማከማቻ ሼዱ ይሮጥና ራሱን ለመከላከል ያረጀ የክላስ ጠመንጃ ያዘጋጃል። ጭራቁ ከበስተጀርባ በኩል መጥቶ በድንገት ዊል ይጠፋል። በማግስቱ ጧት የዊልና ጆይስና ታላቅ ወንድሙ ልጁ መጥፋቱን ያስተውላሉ። ማይክ ቤት አጥሮ እንደሆነ ለመጠየቅ ለማይክ ወላጆች ይደውላሉ። እናቱም የለም ስትል ጆይስ ወዲያውኑ ስልኩ ትዘጋዋለች። በሃይ ስኩል ውስጥ ደግሞ የማይክ ታላቅ እህት ናንሲ በከተማው ታዋቂና ዝነኛ የሆነው ስቲቭ ሃሪንግተን ጋር መታወቅ መጀመራቸውን ለጓደኛዋ ታወራለች። ስቲቭ በመታጠቢያ ቤት ውስጥ ለመሳሳም እንድትገናኝ ማስታወሻ ትቶላት ነበር። ማታ ናንሲን ቤት አብሮ ለማጥናት ራሱን ይጋብዛል። የፖሊስ አዛዡ ጂም ሆፐር ወደ ስፍራው ሲመጣ ጸሐፊዋ የአንድ ሰው የአትክልት ስፍራ አሻንጉሊቶች እንደገና እንደተሰረቁ ትነግረዋለች። ከዛም ጆይስ ስለ ጠፋው ልጇ እዚህ እንደመጣች ትነግረዋለች። ሆፐር ምንም አይሆንም ተመልሶ ይመጣል ቢላትም ጆይስ ግን የሆነ የተለየ ነገር እንዳለ ይሰማታል። በመጨረሻም ሁለቱ የዊል አባት ወስዶት ሊሆን እንደሚችል ያስባሉ። መጀመሪያ እሱን እንደምታነጋግረው ትናገራለች። በምርምር ተቋም ውስጥ ደግሞ የደህንነት ልብስ የለበሱ ሰዎች በጭራቁ የደረሰውን ጉዳት ለመመርመር ይሄዳሉ። ከዚያም ያቺ ልጅ ብዙም ርቃ መሄድ እንደማትችል ያወራሉ። በሌላ የሆኪንስ ክፍል አንድ ሚስጥራዊ ልጅ ጸጉሯ የተላጨና ሆስፒታል ልብስ የለበሰች ወደ አንድ ምግብ ቤት የኋላ ክፍል ሰርጋ በመግባት ምግብ ስትሰርቅ ትያዛለች። በዛ መሃል መካከለኛ ደረጃ ትምህርት ቤት ውስጥ ማይክ፣ ሉካስ እና ደስቲን የሳይንስ መምህራቸውን ያገኛሉ። ፖሊሶችን መጥተው ልጆቹን ስለሌለ ጠይቋቸዋል። ጆይስ ዊል የሚደበቅበት ሚስጥራዊ ቦታ ሄዳ ፊልም ለማየት ትኬት እንደገዛችለት ታስታውሳለች። ግን ይሄ የድሮ ትዝታ ነው። በምግብ ቤት ውስጥ ባለቤቱ ለልጅቷ ለጥያቄዎቿ ምላሽ እንድትሰጣት ምግብ ይሰጣታል። እሷ ግን የመለሰችለት ብቸኛ ጥያቄ ስሟ ብቻ ነው። ስሟም 11 ይባላል። እሱ እንዲረዷት ለህፃናት መብት ድርጅት ይደውላል። እሷ በስልክ እያወራ ሳለ በሐሳብ ኃይሏ በአእምሮዋ የሚሽከረከረውን የአየር ማቀዝቀዣ ማሽን ታቆመዋለች። ዊል ቤት አቅራቢያ መንገድ ላይ ሆፐር የዊልን ብስክሌት ያገኛል። ብስክሌቱን ወደ ቤቱ ወሰደው እውነተኛ የፖሊስ ምርመራ ያደርጋሉ። አንድ ሰው በፍጥነት እዚህ ወጥቶ እንዳለፈ ያስታውቃል። በዕቃ ማከማቻ ሼዱ ውስጥ ይበልጥ አጠራጣሪ ነገር ያገኝና ወዲያውኑ ትልቅ የፍለጋ ቡድን እንዲቋቋም ያዛል። በፍለጋው ወቅት የሳይንስ መምህሩና ሆፐር ስለ ዊልና ስለ ሆፐር ልጅ ያወራሉ። ሆፐር ልጁ ከእናቷ ጋር ከተማ ውስጥ እንደምትኖር ቢናገርም ወሬ